ሐቂቃ ለመናገር አለሱና ወልጀማ ካገኛቸው ከረማዲን ይሽተደት ቢሪ ሆኖ የሚያረጋቸው ለአየር የተሰጠ ዱቄት እዚህ ገባ እንደማይባለው ሁሉ አለሱና ወልጀማ ጋር ቀርቦ ወሃቢያ ውጤታማ አይሆንም በጎን ይሄዳሉ ስም ያጠፋሉ የፖለቲካ ስራ ይሰራሉ ለማዋሸትም ለማጭበርበርም ለማቅጠፍም በጭራሽ ምንም ነገር የሚፈሩ ስለሌላቸው ይሄ ደግሞ በማስረጃና እውነትና እውነት የሆነው ነው ምንነጋገረውና ዛሬ አላህ ብሎላቸው እዚህ የገቡም ሰዎች ካሉ እውነታውን ነው ምንነግራቸው ያ እነሱ ጌታ ብለው የሚያመልኩት አላህ አይደለም አላህ ብለው ስም ሰጥተው በቀልባቸው በውስጣቸው የሳሉት ስዕል ነውና እባካችሁ ስዕል አታመልኩ መخلوق አታመልኩ መخلوقን ያመለከ ነብይንም ይሁን ወልይንም ይሁን መላእክታንም ይሁን ፈላህ አይወጣም ስለዚህ እኛ ምንላቸው አላህና አላህን مهما تصورت ببالك والله بخلاف ذلك ያሉት እና ኢማሙ አህመድ ናቸው ሙሐዲሶቹ እና ظنون المصري ናቸው የፈለከውን ያህል አንተ በወህምህ በአቅልህ አላህን ደርሳለሁ ብለህ ብትስል አንተ የምትስለው ሳይሆን አላህ ሌላ ነው አንተ የምትስለው ሌላ ነው ነውና ያሏቸው አላህ እግሩን ጀሃነም የሚያስገባ አኺራ ሌሊት ሲሆን ወደ ሰማው ዱንያ የሚወርድ አርሽን የሚፈልገው እናንተ እንደምትሉት ሳይሆን አላህ ረሱሉን አለይሂ ሰላቱ ወሰለም አላህ ብለው ያስተማሩን አላህ ሁሉን የማድረግ ችሎታ ያለው አላህ ብሎ ማለት ማንንም የማይመስለው አላህ ነውና አላህን እንገዛ ነው ምንድናቸው እነሱ በአህለ ሱና ወልጀማዓው ላይ ቀጥፈው አህለ ሱና ወልጀማዓውን ሲያከብርም ነብይ እንደሚያመልክ መሻይኾችን ወልዮችን እንደሚያመልክ አድርገው የሚያወሩት ወሬም ውሸትና ውሸት ነጭ ውሸት ነው እኛ ነብይንም ወልይንም መላእክታንም ሌላንም አካል አናመልክም ምናመልከውም አላህን ብቻ ነው ረሱሎችን ሁሉንም ረሱሎች እናምንባቸዋለን አላህን ፈሪ ተቀይ ሙእሚኖችን ወልያቶችን እናከብራቸዋለን ወልይ እንደመሆናቸው ከዚህ ያለፈ ሌላ አቂዳ ያለንምና አላህ ይወፈቃችሁ ሰዎች ኢን አህሰንቱም አህሰንቱም ለአንፉሲኩም ወኢን አሰእቱም ፈለሃ ነው የሚለው ቁርአን ጥሩ ብትሆኑ የምትጠቅሙት ራሳችሁን ነው ከዛ ውጪ ከሆናችሁ ግን የምትጎዱትም ራሳችሁን ነው ይለናልና ቁርአን ይሄ እልህም የሚያስፈልገው ጉዳይ አይደለም እውነት ለመናገር ሰው ሐቅ የሚይዘው ለማንም ብሎ ሳይሆን ለራሱ ሲል ነው ምናልባት ሐቅ የሚያስይዘው ሰው በደከመበት ከአላህ ጀዛ ይፈልጋል እንጂ ቀብር የምንገባው ብቻችንን ነው ሲራጥ ላይ ችግሩ የራሳችን ነው ማህሸር አለ ወደፊት እንደ ዱንያ የማይዋሽበት ዱንያ ላይ ሰው እንደሚያጭበረብረው አጭበርብሮ የማያልፍበት ከባድ ወደፊት ጊዜ ከባድ ቂያማ ቀን ይጠብቀናልና ወንድሞቼ እህቶቼ ዛሬ አላህ ወፍቋችሁ እድለኛ ሆናችሁ የመጣችሁ ምናልባት የሚባለውን እንስማም ብላችሁ የመጣችሁ ረሱል አለይሂ ሰላቱ ወሰለም በሐዲስ እንዲያሉት ቀውሙን ላይሽቃ ጀሊሱሁም የሚለው ቡኻሪና ሙስሊም የተዘገበ ሐዲስ እንዲተሰባስበው ኢልም ሲቀራ እንዲተሰባስበው ኸይር ነገር ላይ አላህን ሲዘክሩ ሰዎች ያአላህ ተምራቸዋል ሚን አህሊል ጀናት ሆናቸዋል ሲባል መላእክታ እውነታውን ለማውራት አንዳንዶች አሉ የመጡት ይሄንን አስበው ሳይሆን ለተለያየ ጉዳይ ነው ብለው ሲሉ ቀውሙን ላይሽቃ ጀሊሱሁም አብሮ ከነሱ ጋር የተቀማመጠ ከነሱ ጋር የመጣ እሱም ይማራል ከሚባለው እንድንሆን ለሁን ተተን እስከ ዛሬው ያለፈው አልፏል ካሁን በኋላ ሀያታችንን አስተካክለን በተለይ እንደዛ ወሃቢያዎች እንደሚሉት የሚወጣ የሚወርድ አካል ያለው ጀሃነም እግሩን የሚያስገባ ጌታ ብሎ የሚለው ተውበት ብቻ አይደለም የሚጣመውና ሻሃደተይን አድርገን በተለያየ ወንጀል ላይ ያለን ደግሞ ወንጀላችንን አላህን ማረን ብለን ተጸጽተን ዱንያም ላይ በሐያተን ጠይባ አላህ እንዲሰጠን አኺራም ጀነታችንን እንዲያሳምርልን አላህ ምንድነው የሚለው من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم بأحسن ما كانوا يعملون صوت عليهم ወንድም ይሁን ሴትም
خير سرا يسروا بايهون عقيدتهم استكاكلوا على الله وهو مؤمنون فلا نحيينه حياة طيبة እንዲህ አይነቶቹን ሰዎች ዱንያ ላይ ደስታ የተሞላ ህይወትና ኖራቸዋለን ወይም بعض المفسرين እንዲያሉት حياة طيبة ጀነት ነው ያሉም አሉ ولنجزينهم بأحسن ما كانوا يعملون الله ደግሞ በሰራነው خير ስራ ባንድ 10 እንደ ኢኽላሳችን 700 ويضاعف لمن يشاء ከዛም በላይ አላህ ይከፍለናልና ጥሩ አቂዳ ይዘን ولا تموتن الا وانتم مسلمون موت لا اله الا الله انت ትክክለኛውን አቂዳ ይዛችሁ እንጂ ከትክክለኛ መስመር ውጭ ሆናችሁ موت እንዳይደርስባችሁ ነው አላህ በቁርአን የሚለንና ሞት በቀጠሮ አይመጣም እውነት ለመናገር የነገዋን ቀን እንዋላት ያሁኑን ወር እንጨርሰው አንጨርሰው ቀጣይ አመት አንድረስ ምናቀው ነገር የለም ልንደርስ እንችላለን ላንደርስ እንችላለን ዛሬ ደህና ውለው አዳራቸውም ዛሬ ደህና አድረው ነገ ስንት ሰዎች ናቸው ወደ አኺራ የሚሄዱትና አቂዳችን ተበክሎ እንዲያነድ አላህ አቂዳችንን ያስተካከለልንም ሰዎች ቅድም እንዲያልኩት አላህን እያመሰገን አላህን እየዘከርን ዒልም እየተዋወስን እንዲህ አይነት ጦይብ ሆኑት አሳቲዛዎች ጋር እየቀረብን ዒልም እየወሰርን ሁላችንም ይችን ዱንያ በዲህና እንሻገራት ላለሁኝ ሁላችንም በሰማነው ምንጠቀም አላህ ያድርገን የዛሬው መድረክ አንደኛ ደስታዬንም ለመግለጽ ነው